ለቶሎ መጨረስ ቫይግራ የምትጠቀሙ ወንዶች ቶሎ መጨረስ ላይ ልዩነት እንደማያመጣ ታውቃላችኋ። ኪኒኑን ስትወስዱት ብልት ይቆማል፣ ጥንካሬ ይኖረዋል፣ ግን ቶሎ መጨረሳችሁ አይቀርም። ቫይግራ እንዴት ነው የሚሰራው የሚለውን ተረዱልኝ። ቫይግራ ፐርፐዙ የደም ቱቧችንን እንደዚህ ሪላክስ ያደርገዋል፣ ስትሬች ያደርገዋል። ወደ ብልት የሚሄደው ደም ዝውውር ጥሩ ይሆንና ብልት ጥንካሬ ይኖረዋል፣ ግትር ማለት ነገር ይኖረዋል። ግን በቶሎ መጨረስ የምትቸገሩ ከሆነ እዛ አካባቢ ሴንሲቲቭ ከሆነ ልክ ስሜት ሲመጣ ከእናንተ ቁጥጥር ውጭ ሆኖ በአንድ ደቂቃ ውስጥ የዘር ፈሳሽ የሚፈስ ከሆነ ቫይግራ መውሰድ ምንም ልዩነት አያመጣም። ምክንያቱም ደም ትቦ ላይ ብቻ ስለሚሰራ ጎንዮሽ ጉዳቱንም መረዳት አለባችሁ። የደም ትቦ ሪላክስ ያደርጋል ሲባል ብልት ጋር ብቻ ሳይሆን ጭንቅላት ጋር፣ ልብ ጋር፣ ኤቭሪዌር ሙሉ ሰውነት። ቫይግራ ወስዳችሁ የምታውቁ ከሆነ ልክ ጠዋት ስትነሱ ራስ ምታት፣ ይሄ ቁጭ ብላችሁ ብድግ ስትሉ ብዥ ማለት፣ አፍንጫ እንደዚህ ንፍጥ በንፍጥ የመሆን ነገር፣ ፊት የመቅላት አይነት፣ እይታ ላይ ራሱ ብዥ ማለት ነገር አለው። ምክንያቱም ጥሩ ደም ዝውውር ወደ ጭንቅላት ራሱ እየሄደ ስላልሆነ ደም ትቦ ሙሉ ለሙሉ ሪላክስ እያደረገ ስለሆነ ለቶሎ መጨረስ የምትቸገሩ ከሆነ ቫይግራ መፍትሄው አይደለም። ብልት መቆም ላይ ራሱ ችግር ካለ ይሄ ጎን ለጎን ያለው ጉዳት ተመጣጣኝ አይደለም። ትክክለኛ ሕክምና ብታገኙ የተሻለ ነው ለማለት ያህል ነው።